ሰላም ሰላም የዩቲዩብ ቻናሌ ተከታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ እንዲሁም ነባሮች የሆናችሁ በረታታችሁ አይለየኝ ማለት ነው። ዛሬ ደግሞ ትንሽ ላወራ እስኪ እነዚህ ልጆችና ከማዳሟ ጋር እንደኛ ስደተኛ ናትና እሱ ከሷ ትንሽ ላወራ ማለት ነው። እዚህ ስደት ዓለም ስንመጣ ብዙ ይገጥመናል ማለት ነው። ብዙ ውረድ ውጣ ይገጥመናልና አንዳንድ ሰዎች ብዙ ከርተት፣ ብዙ ስቃይ፣ ብዙ ልቅሶ ይደርሳቸዋል። አንዳንድ ልጆች ደግሞ በጣም በደስታ ያሳልፎታል ማለት ከአረቦች ጋር በመግባባት ከልጆች ጋር በመግባባት ብዙ በደስታ አሳልፎ ወደ ሀገራቸው ይሄዳሉ ማለት ነው። እና ስለዚህ ልጅቷን ማወረ ዛሬ እቺኛዋ ልጅቷ ከሳውዲ አረብ ብዙ አመት ቆይታለች። ከነሱ ጋር ብዙ አመት ሰርታለች። ሁለት ማንታ እዝኞቸው የሚያቸው ያለን እሷን ያሳደጋቸው ማለት ከልጅነቷ ይዛ እስካሁን ማለት ነው። እሷ በራሷን ያሳደገችው ሁለቱ ልጆች ማለት ነው። እነሱ ደግሞ እናታችን ማየት እንፈልጋለን፣ ወደ ኢትዮጵያን መግባት እንፈልጋለን እንያታለን ብሎ ወደ ኢትዮጵያ ገቡ። ለሰራተኛዋ ያሳደገችው ልጆች ለማየት ብሎ ወደ ኢትዮጵያ ገቡና ኢትዮጵያ ደርሶ ከማዳሟ ጋር ከልጆቿ ጋር ይሄው እያየን ነውና አንዳንድ ቀን ደስ ይላል። አንዳንድ ቀን ልጆች ስኒ ደግሞ ሲያልቅሱ ስኒ እንዲሁም በቃ ብዙ ነገር ሲደርሳቸው ስኒ በጣም ልባችንን ይጎዳል፣ ልባችንን ያዝናል። በቃ አረባውስ ለምንድነው ስደት የተፈጠረ ብለን እናልቅሳለን። አንዳንድ ቀን ደግሞ ከአረብ ሀገር ብዙ ትማራለህ። ለምን ትምህርት እንደ ትምህርት ሆነ ትማራለህ። እንዲሁም ፍቅር ያስተምርሃል፣ ክፋት ያስተምራል። እነዚህ አረቦች ብዙ ነገር ነው የሚያስተምሩና እቺኛዋ ልጅቷ ደግሞ ያው በጣም በደስታ ኖራለች። ከነሱ ጋር አሳድጋለች፣ ከነሱ ጋር አሳልፋለች። ጥሩ የሆነ ጊዜ ከማዳሟ ከልጆቿ ጋር በጣም ደስ ነው የሚለው። አንዳንድ ማለት ነው አንዳንድ ያለው አረቦች በጣም ነው የሚያስከብረውና እነዚህ እሷ ማለት ነው ከነሱ ተግባብታ ከነሱ አሳድጋ ልጆቿ አገባ ገበች። እሷ ደግሞ እንዴት የሚያክል ከሳኡዲ ወደ ኢትዮጵያ ሰራተኛ ይሊኑ ሰራተኛዬ እንዴት ናት ሀገሯ ብላ ለሷ ለመሄዱ እንዴት ደስታ ነው የሚሰማው። በጣም ነው የሚገርመው ማለት ነውና እና እንደዚህ መሰለ አንዳንድ ቀን ሲገጥም ደስ ነው የሚለን እውነት ነው መናገር ማለት ነው። አንዳንድ ቀን ደግሞ ሲያልቅሱ ልጆች ሲደክማችሁ እንዲሁም እነዚህ አረቦች የሆነ ነገር እንትን ሲማገጣችሁ ያልቅሳሉ ያለን እና እንጃ የአረብ ሀገር ብዙ ነገር ነው ያለን፣ ብዙ ነው የሚደርሰንና እሱችኛዋ ልጅት ደግሞ ዛሬ መስገን ጥሩ የሆነ ሁኔታ አሳድጋ ልጆቿ የአረብ ልጆች ማለት ነው ወደ ሀገሯ በሰላም መግባታ በጣም ደስ የሚል ነው ማለት ነው። ፍቅር ካለ ሁሉም አለ ማለት ነው። በፍቅር ኖራ ልጆቿ በራሷ አሳድጋ እነዚህ ልጆች የአረብ ልጆች እንዴት ደስ የሚሉ ልጆች እሷም ደስ ትላለች። እና እንደዚህ መሰለ ስኒ ደስ ይለናል። አንዳንድ ቀን ደግሞ ስኒያቸው የሆነ ነገር ስኒያቸው ደግሞ እውነት ሲያልቅሱ አብረን እናልቅሳለን። እንትኑ ሲሆኑ በቃ ጊዜሃን ሀዘናችሁ ከነሱ ሀዘን ይሆነናል። ስደት ለምን ተፈጠረ እንላለን። ግን ስደት በቃ ትምህርት ነው፣ ትምህርት ነው። እውነት ስንት ጥሩ ነገር አለ፣ ስንት ክፉ ነገር አለ። ራሱ ኢትዮጵያ ሁነን ማለት ነው ስንት ክፉ ነገር እያየን አይደለም እንዴ ያለን? ስንት ክፉ ነገር እያየን ያለን። ራስ በራሳችን መተራረድ፣ ራስ በራሳችን መጠፋፋት ነው ያለ ኢትዮጵያ ላይ ማለት ነው። እና የውጭ ዜጋስ ምን ይለናል? እሺ የሆነ ጌጋ ነገር የሚሰራ ነገር ካለ አው ይቆጥናል። እውነታችሁ ነው። ጌጋ ነገር የምትሰሪ እናትሽ ራሱ ትቆጣለሽ። ስለዚህ እንደዚህ በሰላም ሰርተን በሰላም ስንመለስ ሀገራችን በጣም ደስ ነው የሚለው ማለት ነው። እና ደስ ያለኝ እቺኛዋ ልጅቷ እግዚአብሔር አምላክ የሚደረገው ያለው በደንበር የመን ደግሞ እግዚአብሔር አምላክ ይሰውረን ነው የሚባለው።
ራስ በራሳችን ዜጋቻችን እየተጠፋፈን ያለን ከሌላ ሀገር ውጪ እየኖርነ ከነዚህ ጋር መኖር አቅተናል ማለት ነው ውዶችዬ። እና ከዜጋቻችን እንደዚህ ብለን ተስማምተን መኖር አቅተን እኛ ማለት ነው። እነዚህ አረቦች ተስማምተን በፍቅር ከነዚ ልጆቹ ጋር ከነ ሁሎቹ ጋር ተስማምተን እየኖርን ከዜጋቻችን ግን አቅተናል፣ ፍቅር አቅተናል ውዶችዬ። ለምንድነው እንደዚህ ምን ሆነ ያለን? በጣም የሚያስፈሩ ጊዜ ነው ያደረስነው ውዶቼ። ምንድነው የተደረገው ያለው ኢትዮጵያ ላይ በጣም የሚያስፈራ ነገር ነውና እንደዚህ ሲደርሰን ደግሞ በሃይማኖት በዘር ሳይንል ሁላችንም መወገዝ ያለብን ማለት ነው ውዶችዬ። ሁላችንም በደረሰን ጊዜ በብሔር ሳንል በሃይማኖት ሳንል በሁሉም ሳንል አብረን መቆም ነው ያለብን ውዶችዬ። እንደዚህ ሲመጣን ማለት ነውና ከዚችኛዋ ልጅቷ ራስ መመር እንችላለን ማለት ነው። ከዚችኛዋ ልጅቷ ራሱ አረቦች የት እናውቃቸዋለን? እነሱ እያሳደገን ያለን እና ውዶችዬ እንደዚህ የሆነ ነገር ሲደርሰን እኛ ሰላም ነው የምንፈልገው፣ ሰላም መስበክ ይሻለናል ብለን አብረን መቆም ነው ያለብን። ክርስቲያን ይሁን ሙስሊምም ይሁን የሆነ ይሁን ሃይማኖት አብረን መቆም ነው ያለብን። መር የኛ እንደዚህ ነው እኮ እንደዚህ እኮ ነው እንደዚህ እኮ ነው እንደዚህ ሲሆንማ በቃ አብረን እንሞታለን ማለት ነው። አብረን እንፋጃለን። ስለዚህ ሰላም እንስበክ ውዶችዬ። ከነዚህ ልጆች ከነዚህ ማዳሞች እንማር ውዶችዬ። ተው ራስ በራሳችን መሞት እናቁመው። እውነት ይሄ የችኛዋ ልጅቷ ደስ ያለኝ ማት ሁላችንም ስደት ላይ ብዙ ቆይተናል፣ ግን እንደዚህ ብለን በፍቅር ከነ አረቦች ስንለያይ ደግሞ በጣም ደስ የሚል ማለት ነው። እና ውዶችዬ እውነት በጣም ደስ ያለኝ ልጅቷ አያችሁ ከነሱ ጋር በፍቅር ኖራ ከነሱ ጋር ብዙ ቆይታ ከነሱ አሳድገዋ ልጆቿ ወደ ሀገር ስትገባ ማዳሟ ደግሞ ወደ እሷ ሄደች። ራሱ የኔም እንደዛ ይሉኛል አንድ ቀን ማለት ነው። ምክንያቱም ሀገር ስትገቢ እኛም እንመጣለን አይዞሽ ምናምን ይሉኛል። ገባችሁ? እና በፍቅር ስትኖር ከሰው ጋር በቃ ብሔር ሃይማኖት ምናምን አይሉን እነዚህ በቃ እነሱ የሚፈልጉ ፍቅር ብቻ ነው። እውነት ፍቅር ብቻ ከልጆቻቸው ፍቅር ከነሱ ጋር ፍቅር ነው የሚፈልጉና በተለይ የሳውዲ አረብ ማዳሞች አንዳንድ ሴቶች አሉ ኃይለኞች ማዳሞች፣ አንዳንድ ደግሞ ወርቅ የሆናችሁ ሰዎች አሉ። በተለይ ብዙ ሰዎች ወርቅ የሆነ ነው የሳውዲ ማለት ነው። ማለት ፍቅር የሆነ ሴቶች አሉ ማዳሞች፣ ነጭ የሆነ ልባቸው ማዳሞች አሉ። እንደዚሁም የኢትዮጵያ ሰራተኛ ጥሩ የሆኑ ልጆች አሉ፣ ጥሩ የሆኑ ልጆች አሉ። መቼም አንድ አይነት አይፈጠርም። አንድ ሀገር ሆነ አንድ ቤተሰብ ሆነ ራሱ እኮ አንድ አይነት ሰው አይፈጠርምና በጣም ደስ ያለኝ እችኛዋ ልጅቷ በሰላም ገብታ በሰላም ሀገሯ ለመመለስ ላሱ በጣም እንዴት ደስታ ነው የሚፈጥርልህ ማለት ነው። ከእችኛዋ ልጅቷ እንማር ውዶች። የሆነ ነገር የደረሰን የሆነ ነገር እንትን ሲሆን በቃ በፍቅር እንኖር ከነሱ ጋር። ሀዛ ደግሞ ምግብ በሰዓታችን መብላት፣ ውሃችንን በሰዓታችን መጠጣት፣ በሰዓታችንን መተኘት እስኪ እንመክሩ ውዶችዬ። እውነት እኔ እንቅልፍ እያጠን አንዳንድ እንቅልፍ እያጠን እንደዚሁን በቃነሽ ምግብ ብዙ አንበላም እና በጣም እንጃ እና እንደዚህ መሰለ ሲመጠን ሲደርሰን ውዶችዬ በሰላም ማሳለፍ ይሻለናል እያልኩ ነው። እና ያቸው ደስ ስትል ልጅቷ የእግዚአብሔር አምላክ በሰላም አውጥተው በሰላም ወደ ሀገሯ መልሳታልና ተመስገን ማለት ነው። እኛውን ስደት ያለን እግዚአብሔር አምላክ ስደታችን ያሳጥርልን። አይዘን ውዶችዬ፣ ሁሉም ለበጎ ነው፣ ሁሉም ያልፋል። እንደዚህኛዋ ልጅቷ በፍቅር ኑሩ ውዶችዬ። ፍቅር ነው ሁሉም ያሸንፋልና እና በጣም ደስ ነው የሚለው። በጣም ደስ የሚል ጊዜ አሳልፈ ወደ ሀገሯ መግባቱ እንዴት ደስ ለምንፈጥርልክ ራሱ እና እውነት ደስ ነው ያለኝ። እችኛዋ ልጅቷ በእውነት ደስ ነው ያለኝ። እኛ ሀገር ራስ በራሳችን እየተፋጀን ያለን
የሌላ ዜጋ ግን እንደዚህ ብሎ አስከብሮ ምን ብሎ ኬክ ምናምኑ ያችሁ እቺኛ ማርያም በጣም ደስ ያለኝ እውነት እና ወደችዬ የኢትዮጵያ ላይ እየተደረገ ያለው ደግሞ መወገዝ አለብን ውዶች። ዝም አንበል። ቢሆንም ይሁን ሙስሊም ይሁን ክርስቲያን ይሁን የሆነ እያየን ያለን መወገዝ ያለብን ውዶችዬ። በር አብረን መጨፈር ያለብንን ተው። እውነት ዘረኝነት ጥንብ ነው። ዘረኝነት ከሁሉም ጥንብ የሆነው ማለት ነው ውዶችዬ። እንጠፋፋለን፣ እንሞታለን አብረን ማለት ነው። እንደዛ ከሆነ አብረን መሞት ነውና ራስ በራሳችን የመጠን ነገር መጋፈጥ ነው የሚሻለናል እያልኩ ነው። እና ወዳችኋለሁ፣ አክብራችኋለሁ ወይኔ ውዶችዬ። እንዲሁም አብረን እንደጋገፍ እያልኩ ነው። እና አዩ እቺኛው ሰላም የሆነች ልጅቷ በሰላም ወጣው ሰላም መግባቷ እንዴት ደስ የሚል ጊዜ አሳልፋ ከማዳሟ ይሁን ከልጆቿ ጋር ይሁን ከቤተሰቦቿ ጋር አሳልፋ በሰላም ወደ ሀገሯ መግባታ እንዴት ደስታ ነው የሚፈጥረው። በእውነት ደስታ ነው የሚፈጥረው። ተመስገን ማለት ነውና ውዶችዬ። እና እኛ ደግሞ እንደዚህ ብለን በሰላም ወጥተን ያለን በሰላም ሀገራችን ይመልሰን እና ባይ ባይ እያልኩ ነው። ሰብስክራይብ አትረሱ።